እንደዚህ አይነት ጥያቄ መጥቶ ፈተናችሁ ላይ ይሄንን ጥያቄ ከሳታችሁት በቃ ማትስ መማራችሁን እስከዛሬ ድረስ ማለት ነው መማራችሁን ስትረግሙት ነው የምትኖሩ። በጣም ቀላል ነው። ነገር ግን እንደዚህ አልነበረም ስንረዳው የቆየን። እዩት በደንብ 10 ሲቀነስ 10% ነው የሚለው። ከዚህ በፊት የምናደርገው ምንድን ነው? 10% ማለት 10 ኦቨር መቶኛ ነው አይደለ? ስለዚህ 10 ሲቀነስ 10 ኦቨር መቶኛ አድርገን ከዛ 10 ሲቀነስ 0.1 ይመጣልናል፣ እኩል ይሆናል 9.9 ነው የምናመጣው የነበረ። ነገር ግን ማቴማቲካል ሚኒንግ የሚባል ነገር አለ። 10% ማለት ምን? ከቁጥር ላይ ፐርሰንትን መቀነስ ዝም ብሎ በቀጥታ ወደ ክፍልፋይ ቀይሮ መቀነስ አይፈቀድም። ስለዚህ 10% ማለት 10% ዋት ባይ ዲፎልት የምንሰራበት ቁጥር ማን ነው? 10። የመጀመሪያው የምንቀንሰው ከ10 ላይ ነው አይደለ? ስለዚህ ያንን ዲፎልቱን ይወስድና 10% ኦፍ 10 ማስላት አለባችሁ ማለት ነው። 10% ኦፍ 10 ማለት ስንት ነው? 1 ነው። 10 ኦቨር መቶኛ ሲባዛ በ10 ስታደርጉት 1 ይመጣላችኋል። ከዛ በኋላ ወደ ቁጥር ተቀየረ። ከ10 ሲቀነስ 1 ስንት ይመጣል? 9። እንደዚህ አይነት ነገር እንዳትሳሳቱ፣ ምንም አይነት ነገር ማለት ነው። ስለዚህ ቁጥር ተሰጥቷችሁ ፐርሰንት ቀንሱ ከተባለ 10% ኦፍ ያንን የመጀመሪያውን ቁጥር ወስዳችሁ ወደ ቁጥር ቀይሩት፣ ከዛ በኋላ ቀንሱት እንጂ እንዳትሞክሩት። በነገራችሁ ላይ ካልኩሌተራችሁንም ቼክ ማድረግ ትችላላችሁ። ጀስት ኮዱ የሚጻፍም በዚህ አይነት ስለሆነ ማለት ነው። በደንብ ሼር አድርጉላቸው ይሄንን።